አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች ወንድሞች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። ተጠፋፍተናል፣ ብዙ ጊዜ ሆኖኛል ከመጣው። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ሸር እያረጋችሁ ኮሜንት እያረጋችሁ አበረታቱኝ፣ ላይክም አድርጉልኝ ማለት ነው። ጠፍቼ ስለከረምኩኝ ያው በጣም ወርዷልና ማለት ነው። ዛሬ ይዤላችሁ የመጣሁት አንዲት እህታችን በኩዌት ሪፖርት ያጋጠማትን ችግር የኤጀንሲዎችና የደላሎችን ግፍ እያየንበት በጣም የሚያሳዝን ታሪክ ነው ማለት ነው። እህታችን ኩዌት ዲፖርት ተደርጋ የተመለሰችበት ሀገር ሲሆን እዛ ሀገር አልሄድም ሌላ ሀገር ላኩኝ ብላ በነገረቻቸው መሰረት ወደ ሌላ ሀገር ሳይልኳት ወደ ተመለሰችበት ሀገር መልሰው ልከዋታን ማለት ነው። ኩዌት ኤርፖርት ስትደርስ ደግሞ ያጋጠማት ችግር ምንድን ነው? ዲፖርት የተደረገችበት አሻራዋ ወጣ ማለት ነው። ከዛ አሁን ተበድራም ተቀድማም የመጣችውን ገንዘብ ሳትመልስ ስራ ሳሰራ እስር ቤት 2 ቀን ታስራ ወደ ሀገርሽ ልትሄጂ ነው ተበላ ልትመለስ ሪፖርት ላይ እያለቀሰች ነው ያለችው ማለት ነው። እናንተ ደላሎች ግን በወንድም በሴትም እንዲዎች ዱንያ እንደዚህ የሰው ልጅ ሲኦል አድርጋችሁ ከተው እንዴት ነው የሚቀበላችሁ? አላህ ሱብሃነሁ ወተዓላ ወላሂ በጣም ነው የምታሳዝነው። የሁለት ሴት ልጅ እናት ናትና 2 ሴቶች አሏት። እነዛንም ደግሞ የሰጠችው ለወንድሟ ነው ማለት ነው። ወደ 80 ሺህ ብር የሚሆን ተበድራ ነው የመጣው ማለት ነው። አሁን ምንድን ነው የምትለው ሪፖርት ላይ ቤተሰቦች እንደሰሙ ነው የምትለው። ከሷ መጎዳት አልፎ ቤተሰቦቿ እንደሰሙ ነው የምታስበው ማለት ነው። እና አሁን እቺ ልጅ ምንድን በቃ ምንድን ነው የሚወጣት? ወላሂ ስራችሁን ይስጣችሁ፣ ሌላም አለንም። አንድ ወንድማችን ደግሞ የመዳማ ቆንጆ ይላል። እስኪ እናዳምጠው። ለመዳማ ቆንጆ ለምትኖረው በሰው ቆንጆ ለሆነች ወደ ሰፊ ለቤተሰብ ለህይወትሽ የምትለፊ በሰው ሀገር ለምትኖሪው መገፋቱን የለመድሽው በሰው ናፍቆት ተቀምጠሽ ያለቀሽው በቤተሰብ በትዳርሽ የተካድሽው ሀብት ንብረት ጥረሽ ግረሽ ያፈራሽው ሰውን ወደሽ በወደሽ የተካድሽው ለግሞተሽ መገፋትን ችላ ያልሽው የኑሮሽ አሻራ በሳ ላይ ፋት ወይ ላይ ነስ አንቺ ታላቋ ሴት የሁሉ አስተዋይ በፈገግታሽ መሀል ሁሉንም አታላይ አንቺ የኔ ጀግና አስተዋይ እንቁ ሴት ሁሉን የምታልፊ በሶብር በጽናት ያልፋል ችግሩ ያልፋል ያልፋል ችግሩ ያልፋል አንቺ ትልቋ ሴት የሴቶች አርአያ ምን ብዬ ልግለጽሽ የለሽም አምሳያ መከራ ጭንቀቱን ኑሮሽ በጉያ ፈገግት የዋለሽ ከሰው መተያያ ከግርሻ ወጣሽ የእናትሽ መከራ ለምታሳድግሽ ተሸክማ ጋግራ አሊያም ታማብሽ በጽኑ በሽታ እሷን ለማሳከም ሄድሽው ከፍታ እንዳትወድቅ ብለሽ ጧሪ ቀባሪ አታ አረብ ሀገር ሄደሽ ሆነሻል መከታ ከግርሻ ወጣሽ አባትሽ ልፋት ቆፍሮ ለሚያድረው አንቺ ነው ለማብላት ሶት መከፋቱን በውስጡ አሙቁት ለሚለፋው ብለሽ በደከመ ጉልበት አሊያም ሄድሽው የጉዞሽ መነሻ ትዳር አልሰምር ብሎ ሆኖብሽ ተልካሻ ለልጅሽ ስትይ ሄድሽ መጨረሻ ጉልበት እያነሰሽ የውበት ቢረግፍም ስሜት ካልተከተልሽ ፍጹም አይጸጽትም። እኔ ሳዘንኩልሽ አንቺ ወዶ እህቴ ለቤተሰብ ሰጥ ያለቀሽ ስንቴ ከሁሉም አመመኝ ተሰማኝ ሰው ሲያንቆሽሽሽ እንዴት አይሰማኝ ወጣት ሆኖ ሳለ መስራት እየቻለ ተቀምጦ ብርሽ የሚበላ ምን አለ ሌላኛው ግፈኛ ባልሽ ነው አሉኝ በሰራሽው ገንዘብ ሚስት አገባ አሉኝ።
ለወዳጅ ማረግ ፈልጉላት ሰለተኝ ተጠልፈሽ በሰለተነ ተልፈሽ ሌላኛው ተረኛ ዘመዴን ያልሽው አምነሽና ልቀሽ አደራ የሰጠሽው ይኸው ከዳሽ አሉ ልጅ የሸወደችው አዚብ አንቺ እህቴ ያመመኝ ተሰማኝ በዚህ ሁሉ ክስተት ጠፍቷል ሰው የሚለኝ እንዴት አይሰማኝ ደርሶ አይከነክነኝ እድሜሽ ተቆድዶ ወጣትነት አልፎ እርጅናሽ ሲታየኝ ለራስሽ ሳትኖሪ ለሰው ብለሽ የኖርሽ ቤተሰብ አኗሪ የመዳም ቅመም ነሽ አይዞሽ ጠንከር በይ አንቺ ድንቅ ጀግና ሶትን ረስተሽ ኑሪ ደግሞ እንደገና አንቺ ጀግና የመዳሟ ቆንጆ እንዳንቺ ሰው የለም መኖር የሚያውቅበት ፈገግታን ቆርጆ ለእናትሽ ለአባትሽ ለልጅሽ ስትይ መሆኑን አውቃለሁ ሁሉን የምታይ ባይደላሽ ነው እንጂ ከነገር የወጣሽው ባይሞላ ነው እንጂ የቤትሽ ቀዳዳው በእጅ ያስልሻል መሄድ ከለመድሽው ከሀገር ከወጣ ፍጹም አትጓላውን በረሃ ስደቱን እንዲህ አቋረጥከው አላማ አለህና ከውስጥ ያስቀመጥከው ከግብህ ተፋለም ጫፍ እስከምታደርሰው ስለአንተ አልችልም መናገር መጻፉን በስደት ዓለም ላይ ያሳለፍከው ስንቱን መልበስ መዘነጡን ሁሉን ረስተኸው የወጣት እድሜህን ላሰሪ ሰጠኸው ምን አማራጭ አለ አንተ ወዳጅ ሆይ ለልጅ ስትል ነው የምታየው ስቃይ ኃላፊነት በዝቶ እንዲህ ስትቸገር ስደትን መርጠሃል ቤት ግን ለማስከበር አይዞህ ትደርሳለህ ካሰብክበት መንደር ምን ይወራል የስደቱ ነገር ሞትን ጉድቶ የማያውቁት ሀገር የአሰሪ ጩኸቱ ላልፋት ጎሳ ይህን ይመስላል የዛሬው ቪዲዮ። እንደወደዳችሁት አልጠራጠርም። እህታችንንም አላሁ ሱብሓነሁ ወተዓላ ከገባችበት ጭንቀት አላህ ያውጣት። ኤጀንሲዎቿም ተገኝተው ደግሞ ያው ከልብሷ ከቲሸርቷ ላይ ያለው የኤጀንሲዎቹ ቁጥርና አድራሻ ነው። በዛ መሰረት ተባብረን ደግሞ የልጅቲቱ ገንዘብ እንዲመለስላትና ወይም ደግሞ ወደ ሌላ ሀገር እንዲልኳት ማድረግ አለብን። ትላልቅ ፔጅ ያላችሁ ሰዎች ተባበሯ ትላለሁኝ። ሰላማችሁ ዝት ይበልልኝ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰብስክራይብ፣ ሼር፣ ኮሜንት እንዳይረሳ። ባይ ባይ።